ጤና ይስጥልኝ እንደምን ከረማችሁ። ከግል መረጃ ፎረም የተመረጡ መረጃ ይዘን ቀርበናል። እስከ መጨረሻው ተከታተሉን። በደቡብ አፍሪካ 5 ኢትዮጵያውያን በአሰቃቂ ሁኔታ ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ዋሉ። በደቡብ አፍሪካ ሊምፖ ግዛት በቢምቢ ዲስትሪክት 5 ኢትዮጵያውያን በአንድ ክፍል ውስጥ ዘግቶ ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር መዋላቸውን የሊምፖ ግዛት ፖሊስ አስታውቀዋል። አንድ ጆንያ በተሰኘ አካባቢ የሚኖሩ ኢትዮጵያውያን ወንድሙ መታገቱን አጋቾቹም በስልክ የደወሉ ቤዛ እየጠየቁ መሆኑን ሚያዝያ 29 2018 ዓ.ም ለፖሊስ ያመለክታል። ይህን ተከትሎ የሚፖ የተደራጁ ወንጀሎች መከላከል ቡድን ባደረገው ክትትል ግንቦት 8 ቀን 2018 ዓ.ም ሊቢፒ በሚሰኝ አካባቢ በሚገኝ አንድ የችርቻሮ መደብር ላይ ድንገተኛ ፍተሻ ያደርጋሉ። ፖሊስ በደረሰበት ወቅት እድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በክፍል ውስጥ ተቆልፎባቸው ተገኝተዋል። ታጋቾቹ ለ12 ቀናት ታስረው እንደቆዩ፣ ልብሳቸው እንደተገፈፈና በቂ ምግብ እንዳገኙና በአሰቃቂ ሁኔታ ሲደበደቡ እንደነበር ለፖሊስ ተናግረዋል። የ24 ዓመቱ ምስጋና ጌታቸውና የ20 ዓመቱ ተሻለ ቱማምቦ ወንጀሉ ተጠርጥሮ በቁጥጥር ስር ውለዋል። በቦታው ላይ ህገወጥ ሲጋራዎች፣ የተለያዩ ሞባይሎችና ከፍተኛ ገንዘብ በቁጥጥር ስር ውለዋል። ተጠርጣሪዎቹ ፍርድ ቤት ቀርቦ በሰው ማገት፣ በህገወጥ ሲጋራ ዝውውርና በመኒ ላውንደር ወንጀል ክስ የቀረበባቸው ሲሆን በእስር ላይ ሆነው የፍርድ ሂደታቸውን እየተከታተሉ ይገኛሉ። ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የጠረጠራቸውን 2 ተጨማሪ ተጠርጣሪዎች ለማደን ምርመራ እያደረገ መሆኑን ገልጸዋል። ከዚህ ቀደም በደቡብ አፍሪካ